ማኒፑሌት ስለሚያደርጓችሁ ሰዎች ነው የምናወራው። ባይ ዲፎልት የሆነ ቀን በሆነ አጋጣሚ እነሱ የፈለጉሽ ቦታ ባትገኝ ግንኙነታችሁ ኦልሞስት ያበቃለታል። አንድ ቀን የነቃሽና የገባሽ ህይወትሽን፣ ጊዜሽን፣ ገንዘብሽን እየተበላሽ የእውነት እንደሆነ የገባሽና የነቃሽ ቀን ሰው ጠል ነው የምትሆኚው። እያንዳንዱ እነሱ ህይወት ውስጥ ያሉ ጉልበት፣ ገንዘብ፣ ጊዜና አቴንሽን የሚፈልጉ ነገሮች በሙሉ አንቺ ነሽ የምትጠበቂ። ለምን ባውንድሪ የሚባል ነገር አላስቀመጥሽም? ዋናው እኮ እናንተ ናችሁ ወርቆች፣ አልማዞች ብለሽ እዚህ ጋር ፊት አደረግሻቸው። ኑሯቸውን የሚኖሩት በእናንተ አስቤዛ ነው። እከሊት ዘይት ይኖርሻል። በእንደዚህ አይነት ሁኔታ ውስጥ ያለሽ ሴት ከሆንሽ ይህን ቪዲዮ እስከ መጨረሻው ተመልከቺው። ፔሪ ነኝ። እንኳን ወደዚህ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ እንዲሁም የደውል ምልክቷን ብታደርጓት ደግሞ ፔሪ አዲስ ቪዲዮ በለቀቀች ቁጥር ይደርሳችኋል። እንዲሁም ይጠቅመዋል፣ ይበጀዋል፣ ያገለግለዋል ለምትሉት ሰው ሼር ማድረግ እንዳይረሳ። ዛሬ የማነሳው በጣም የብዙ እህቶችን ህይወት እንደሚነካ አምናለሁ። ምን አትሉኝ? በጓደኛ ሊሆን ይችላል፣ በዘመድ ሊሆን ይችላል፣ በጎረቤት ማኒፑሌት ስለሚያደርጓችሁ ሰዎች ነው የምናወራው። የኔ ህይወት ካንቺ ህይወት ይበልጣል በሚል በሌላ ቋንቋና በሌላ አማርኛ የራስሽን ህይወት ተሰጥተይና ለዛ ሰው ታደርጊያለሽ፣ ለዛች ሴት ታደርጊያለሽ። ከዛ አንቺ እዚህ ለልጅሽ ማሳከሚያ ሌላ መንከራተት፣ ለትምህርት ቤት የምትከፊው ሌላ መንከራተት፣ አስቤዛ የምትገዢው ሌላ መንከራተት። ኢቭን ድግስ የሚደግሱት ያንቺን ጉልበት ተማምነው ዝክር የሚደግሱት እሷ አለች። በዓል ሲደርስ ያንቺ ቤት ውስጥ በዓል ድምቀትሽ ቤትሽ አይደለም። ልጆችሽንም ሰብስበሽ ይሁን ብቻሽንም ከሆንሽ ደግሞ በርሽን ዘግተሽ እዛ ቤት የምትሄጂው ዶሮ የምትሰሪው እንጀራ የምትጋግሪው ቤቱን የምታጸጂው እያንዳንዱ እነሱ ህይወት ውስጥ ያሉ ጉልበት፣ ገንዘብ፣ ጊዜና አቴንሽን የሚፈልጉ ነገሮች በሙሉ አንቺ ነሽ የምትጠበቂ። ለምን? ለራስሽ ክብር የለሽማ። ለምን? ያንቺ ህይወት እኮ ከነሱ ካሳነስሽው ቆየሽ። በሳት ትቃጠያለሽ። ቤትሽ ቁጥር በሳት ተለብልበሽ ድግሱን ሰርተሽ ተንከራተሽ ላብላብ እያልሽ ቤትሽ ትመለሻለሽ። ነገም ይደወልልሻል። ሁል ጊዜም በቃ የነሱ ትልቅ ነገር የትራንስፖርት ብር ከሰጡሽ ልክ ውለታ እንደዋሉልሽ ሁሉ ነው የሚቆጥሩት። እውነት እልሻለሁ፣ እንደዚህ አይነት ሁኔታ ውስጥ ያለሽ ሴት በጓደኛሽ ቤትሽ ውስጥ በጓደኛሽ ህይወት ውስጥ ሙሉ በሙሉ ህይወቷ ውስጥ የሷ ህይወት ከፍ ብሎ አንቺ እንደ አጋሽ እንደ ሰራተኛ ለሷ ስትፈጊ ኖረሽ በስህተት አንድ ቀን አልችልም ስትይ የተሸከምሻቸው ሰዎች ጭራሽ እነሱ ናቸው የሚቀየሙሽ። እንደውም እንደ ተበዳይ ራሳቸውን መቁጠር ይጀምራሉ። ለምን? አስለምደሻላ፣ አሽከርነትን አስለመድሽ። ምክንያቱም የኔ ጊዜ ከናንተ ጊዜ ያንሳል፣ የኔ ማንነት ከናንተ ማንነት ያንሳል። እንዴ የኔ ህይወት እኮ ከናንተ ዝቅ ያለ ነው። ዋናው እኮ እናንተ ናችሁ ወርቆች፣ አልማዞች ብለሽ እዚህ ጋር ፊት አደረግሻቸው። ከዛስ ባይ ዲፎልት የሆነ ቀን በሆነ አጋጣሚ እነሱ የፈለጉሽ ቦታ ባትገኝ ግንኙነታችሁ ኦልሞስት ያበቃለታል። ትታሚያለሽ፣ ትቦጨቂያለሽ፣ እንደውም ብሌም ትደረጊያለሽ። ጭራሽ እነሱ ያለቃቀሱብሻል። ለምን? ባውንድሪ የሚባል ነገር አላስቀመጥሽም። ምክንያቱም በሁለት እግሩ ያልቆመ ሰው ሌላን ሰው ሊያግዝ ሲጀምር አይችልም። በየትኛውም መንገድ፣ በየትኛውም ኮንቴክስት፣ በየትኛውም ሁኔታ ውስጥ ብትሄዱ ከኔ ህይወት ያንቺ ህይወት አይበልጥም። ከኔ ገንዘብ ያንቺ ገንዘብ አይበልጥም። ከኔ ህልምና ከኔ ኑሮ የማንም አይበልጥም።
ለሰዎች መድረስና ማገዝ ያለባችሁ ፈልጋችሁ ኢንቴንሽናችሁ በጎ ሆኖ ሰዎችን ማገዝ ስለምትፈልጉ ነው እንጂ ህይወታችሁን እንደመቀማት፣ ጊዜያችሁን እንደመቀማት፣ ገንዘባችሁን እንደመቀማት እንደ ግዴታ ሊቆጠርባችሁ ከተጀመረ እመኑኝ ትልቅ አደጋ ውስጥ ናችሁ። ዘመድም ይሁኑ ጎረቤትም ይሁኑ፣ በተለይ ደግሞ ጎረቤት ጋር በጣም አጉል ኤክስትሪም አጉል ጥሩ የምትጫወቱ እህቶች አላችሁ። ሰው ጥሩ ስላደረጋችሁለት እንደ ሰርቫንት ስለፈጋችሁለት ከሆነ የሚወዳችሁ አይወደዳችሁ ባፍንጫችሁ ይውጣ። ሰዎችን አግዙ፣ እርዱ። እሱ አይደለም የኔ ችግር። የነሱን ህይወት ስታቀኝ ያንቺ ህይወት ገደል እየገባ ከሆነ አንቺ ሞኝ፣ አንቺ ጅል፣ አንቺ አላዋቂ፣ ዘላለምሽን የማትማሪ ከዛ ደግሞ አንድ ቀን የነቃሽና የገባሽ ህይወትሽን፣ ጊዜሽን፣ ገንዘብሽን እየተበላሽ የእውነት እንደሆነ የገባሽና የነቃሽ ቀን ሰው ጠል ነው የምትሆኙ። ምክንያቱም መጀመሪያ ባውንደሪ ማስመር አልቻልሽም። ኖ ማለት አልቻልሽም። ኖ አይ ይሄ ነገር አለኝ፣ ይሄን አደርጋለሁ፣ የምተገብረው ነገር አለ፣ የማጠናው ነገር አለ፣ የሚሄድበት ቦታ አለ ማለት ካልቻልሽ፣ ለራስሽ ህግ፣ ስነ ስርዓት፣ መመሪያ ከሌለሽ አንቺ ሙሉ ሴት አይደለሽ፣ ዘላን ነሽ። ለዛም ነው ጢባ ጢቤ የሚጫወቱብሽ። ለዛ ነው እንደፈለጉ የሚያዙሽ። የሚገርምሽ እኔ አንድ ማውቃት ሴት እንዲህ አለችኝ፣ ቀኑን ሙሉ 24 አወር ከምታግዣቸው ከቻልሽ የሆነ ነገር ስጦታ ገዝተሽ ብትሰጪ ይሻላል ለዛ ድግስ ቦታ። የምሬን ነው የምነግርሽ። ያ 200 እና 300 ብር እንደው ለሆነ ነገር ይሆንሻል ብሎ የሰጠው ሰውዬ ስሙ 10 ይነሳል። ኢቭን አንቺ ሁሉ ነገር እንደ ግዴታሽ ነው ማድረግ አለብሽ። ምስጋና ኢቭን አይገባሽም። ቆም ማለት ጀምሪ። እንደ ሰርቫንት እንደ አሽከር መቆጠር ትጀምሪያለሽ፣ ትቆጠሪያለሽ። ስለዚህ ከዛሬ ጀምሮ እንደዚህ አይነት ህይወት ውስጥ ያለሽ ሴት በጓደኛ፣ በዘመድ፣ በጎረቤት ጊዜሽን፣ ኢሞሽንሽን፣ ሰላምሽን እንዲሁም እድሜሽን እየተነጠቅሽ ያለሽ ሴት ከሆንሽ ቆም በይና የማንም እድሜ ከማንም የማንም ሰላም ከማንም እንደማይበልጥ አበክረሽ አሳያቸው። አንቺ ኖ ስቲ፣ አንቺ አልችልም፣ አሁን የራሴ የማደርገው ነገር አለ ስቲ፣ አጠገብሽ የማይቀመጡ ሰዎች መጀመሪያም አጠገብሽ የነበሩ ሰዎች አይደሉም። ካንቺ የሚፈልጉት ጉልበትሽን፣ ሀቅሽን፣ ጊዜና ገንዘብሽን እንጂ አንቺን አልነበረም። ብዙ ሰዎች ባይዘወይ ይሄ በቃ በጣም ትትትቱ ማለት የሚያስወድዳችሁ ይመስሏችኋል። ያስንቃችኋል እንጂ አያስወድዳችሁ። ራስሽን ካልወደድሽ ማንም አይወድሽም። እናትሽ እንኳን የሆነ ሰዓት ትሰለችሻለች፣ ትሰለቻታለሽ። ራስሽን ካልተንከባከብሽ፣ ራስሽ ኖ ካላልሽ፣ የራስሽ ባውንደሪ የራስሽ አቋም ከሌለሽ ማንም ሰው ማንም ይሄ እውነታውን ነው የምነግርሽ። ባውንደሪሽን መስመርሽን አስቀምጪ። ማትፈልጊውን ነገር አልፈልግም በይ። አንድ ነገር የምነግርሽ የተሸከምሻቸው ሰዎች አይ በቃኝ ከበደኝ ስትይ ተሸከምናት ማለት ይጀምራሉ። እንደቻልሻቸው በጣም ከባድ ሸክም ተሸክመሽ ምን ያህል መስዋዕትነት እንደከፈልሽ የምታውቂው አንቺ ነሽ። ኖ ስትይ ግን በጣም መስዋዕትነት እንደተከፈለልሽ አክት ይደረጋል። ስምሽ መጥፋት ይጀምራል። መታማት ትጀምሪያለሽ። ይሙሽ ይቦጭቁሽ። የሰው አፍ በተለይ እውነት ይኑርሽ እንጂ የሰው አፍ ምንም ቅንጣት ያህል በህይወትሽ ውስጥ ምንም እንደማያመጣ እነግርሻለሁ። አንቺ እውነት ይኑርሽ እንጂ አንቺ ሐቀኛ ሰው ሁኚ እንጂ አንቺ ሰው አትበድይ። አንቺ መሰሪ አትሁኚ እንጂ አንቺ ኢንቴንሽንሽ መጥፎ አይሁን እንጂ ሲያወሩ ውለው ሲያወሩ ይደሩ።
15 ቀን ለማይሞላ ሐሜት ብለሽ ህይወትሽን በሙሉ ለማትፈልጊው ነገር መገበር አቁሚ። በጓደኝነት ስም የሚደረግብሽን ብዝበዛ እዚህ ጋር ዛሬ አሁን ማቆም ጀምሪ። ይሄንን አድርጊና በህይወትሽ ውስጥ ለውጥ ካላየሽ ለኔ መተሽ ኮመንት አድርጊልኝ። ምክንያቱም ወዳጆችሽና ጠላቶችሽ ወይም ደግሞ ጥቅመኛ ሰዎችን አሁን በምታደርጊው ነገር አመንጠረሽ ታውቂያቸዋለሽ። አንዳንዶች ደግሞ በጣም የሚገርመኝ ኑሯቸውን የሚኖሩት በእናንተ አስቤዛ ነው። ገጥሟችሁ ያውቃል? በተለይ ወደ ጎረቤት አካባቢ፣ ጓደኛ አካባቢ በጣም ነው የማስተውለው። አንዳንዴ የነሱን ቤት እናንተ እንደምታስተዳድሩ ይሰማቸዋል። እናንተ ነው የምታስተዳድሩት። ባይዘው ይወልዳሉ፣ እነሱ 2ም 3ም እያደረጉ ይወልዳሉ። ምንም ችግር የለም። እናንተ ናችሁ የምታስተዳድሯቸው እነዛን ሰዎች። እያንዳንዱ አስቤዛ ከእናንተ ቤት ነው የሚወጣው። ቤታቸውስ ምንም የለም፣ ከእናንተ ቤት ነው የሚወጣው። እና ብልጣብልጥ የሚጫወቱ ሰዎች አሉ። ያኔ ቆም በሉና እንዴ የኔ እናት አንዴ ሁለቴ እሺ ሰው ይቸግረዋል፣ ችግር የለም። ሙሉ አስቤዛ ከኔ ጋር ከሆነ ግን የሚጫነው ለምን ገንዘባችሁን ወይ ደሞዛችሁን አምጡና አንድ ላይ በጋራ አስቤዛውን ገዝተን ከዛ ብንካፈል አይሻልም ወይ የሚል ሐሳብ አቅርቡ። ሞኝ እንዳትሆኑ። በጣም እንደዚህ አይነት ብልጥ ጓደኞችና ጎረቤት ዘመዶችም ጭምራሉ። እመኑኝ፣ እንደዚህ አይነት ሰዎች ልካቸውን ካልነገራችኋቸው በህይወታችሁ ስታለቅሱ ነው የምትኖሩት። እኔ የለሁበትም፣ በቃ ተናግሬያለሁ። አድርጉት፣ የምሬን ነው፣ አድርጉት። በሌላ ጠቃሚ ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ።